ታሪካዊ ቦታ ላይ ነው የምገኘው። ይሄኔው ዩኒቨርሲቲ ኮሌጅ ኦፍ አዲስ አበባ የዛሬው አዲስ አበባ ዩኒቨርሲቲ 75 ዓመት ሞላው። እንኳን አደረሳችሁ። አዲስ አበባ ዩኒቨርሲቲ በርካቶችን አስመርቋል፣ ለወግ ለማድረግ አብቅቷል። ታሪካዊ ዩኒቨርሲቲ ትንሣኤን በዓል ምክንያት በማድረግ ያዘጋጀው ልዩ ፕሮግራም አለ። የዘመን ጨዋታ የተሰኘው ልዩ የትንሣኤ በዓል ፕሮግራም በይፋ ሊጀመር የዕለቱን የክብር እንግዶች እየተጠባበቅን ነው የምንገኘው። በታሪካዊው የአዲስ አበባ ዩኒቨርሲቲ ባህል ማዕከል ፊት ለፊት ላይ ይገኛለሁ። ዘኩራ ሚዲያና ፕሮሞሽን ከአዲስ አበባ ዩኒቨርሲቲ ባህል ማዕከል ጋር በጋራ በመሆን ያዘጋጀው የዘመን ጨዋታ የተሰኘው ልዩ የትንሣኤ ፕሮግራም ሊጀምር የዕለቱን የክብር እንግዶች በመጠባበቅ ላይ እንገኛለን። አዲስ አበባ ዩኒቨርሲቲ እናመሰግናለን። የዘመን ጨዋታ የቴሌቪዥን ፕሮግራም በይፋ ተጀምሯል። እንግዲህ እዚህ አጠገቤ የአዲስ አበባ ዩኒቨርሲቲ ፕሬዚዳንት ክቡር ዶክተር ሳሙኤል ክፍሌ እንዲሁም ዶክተር ወንደሰን እና በአዲስ አበባ ዩኒቨርሲቲ የባህል ማዕከል ታሪክ ውስጥ አሻራቸውን ያሳረፉ የሀገራችን ኪነ ጥበብ ባለሙያዎች ተገኝተዋል። እነዚህ የኪነ ጥበብ ባለሙያዎች ወደ ኖርንበት ዩኒቨርሲቲ ስንመጣ ባዶ እጃችንን አልመጣንም ብለው ይዘው የመጡት መልእክት አለ። መልእክቱ ምን ይሆን? ከጋሼ ምን ሰማ ይሆናል። እንኳን አደረሳችሁ። ዩኒቨርሲቲውንም ባህል ማዕከሉም እንኳን ለ75 ዓመት አደረሳችሁ በሚል ይሄን ለማስታወሻ አበርክተ ብዬ ነው። በጣም እናመሰግናለን ጋሼ እያልን አክባሪ ይስጥልን። እንኳን ደህና መጣ ወደ ቤት። እንኳን ደህና መጣችሁ። እንግዲህ ክቡር ፕሬዚዳንት ቀደም ብለው እነዚህ ጉምቱ ባለሙያዎች እንደነገሩኝ ይህ ካፕሱል የተዘጋጀው እያንዳንዱ መልእክቶችን ይዘው መጥተዋል። የአዲስ አበባ ዩኒቨርሲቲ 75ኛ ዓመት በዓሉን በይፋ የሚያከብርበት ወቅት ላይ ነው የምንገኘው። ስለዚህ እያንዳንዱ ለዩኒቨርሲቲ ለ75ኛ ዓመት የእንኳን አደረሳችሁ መልእክቱን እዚህ ውስጥ የሚያስገቡ ነው የሚሆነው። 75ኛ ዓመት በዓሉን ብቻ ሳይሆን ቀጣይ ለ100ኛ ዓመት ደግሞ ምኞታችንንም ጭምር ነው የገለጽ ነው እና እኛ ጀማሪዎች እንሆናለን እንጂ ብዙ ሰው ይሄን ካፕሱል ያስቀምጠውና ከ25 ዓመት በኋላ ይከፈታል። እንደሱ ነው እና ምኞታችንንም እንኳን አደረሳችሁንም እዚህ ውስጥ እናስገባለን። አሁን አይከፈትም። እሺ አፉ ጠባብ ነው። ልክ ነው። መቼም ዩኒቨርሲቲ ድሮ ሲገባበት በጣም ጠባብ ነበር። ሲወጣ አሁን ሰፍቷል። በክብር ከጋሻ እያልነች ክቡር ፕሬዚዳንት ዶክተር የሚረከቡልን ነው የሚሆነው። ዶክተር እንግዲህ ከውስጡ የተመኘነው ሁለት ነገር ነው። አንደኛ ዛሬ ባለበት ደረጃ ላይ እድገቱን እንዲቀጥል የሚቀጥለው ዓመታት ደግሞ ከዚህ በበለጠ አብቦ ለምልሞ አድጎ ለማየት የተመኘንበት ምኞት ነውና ይረከቡን። በጣም እናመሰግናለን። እኛም ይሄንን ለትውልድ እናስተላልፋለን። ትውልድ እስካሁን በተሰራው ላይ ደምሮ ጨምሮ የተሻለ ጠንካራ ሀገር የምትኮራበት ዩኒቨርሲቲ እንደሚያደርገው አምናለሁ። እናመሰግናለን። ይህንን የዘመን ጨዋታ የተሰኘውን ልዩ የቴሌቪዥን ፕሮግራም ዘኩራ ሚዲያና ፕሮሞሽን ከአዲስ አበባ ዩኒቨርሲቲ ባህል ማዕከል ጋር በጋራ በመሆን ያዘጋጀው ነው። እለቱን አስመልክቶ ክቡር ዶክተር የእንኳን አደረሳችሁ መልእክቱን አስተላልፈው በጋራ ኬኩን የሚቆርሱልን ነው የሚሆነው። በቅድሚያ ወደ ዶክተር መልእክት እናልፋለን። በጣም አመሰግናለሁ። የተወደዳችሁ ኢትዮጵያውያን፣ የክርስትና እምነት ተከታዮች በሙሉ፣ የቀድሞ ተማሪዎቻችን፣ የዩኒቨርሲቲያችን ማህበረሰብ አባላት፣ አጋሮቻችን ሁላችንም እንኳን ለ2017 የትንሣኤ በዓል በሰላም አደረሳችሁ ማለት እፈልጋለሁ። አዲስ አበባ ዩኒቨርሲቲያችሁ ባለፉት 74 ዓመታት ከ280 ሺህ በላይ ዜጎችን የትምህርት እድል የትምህርት ብርሃን ያሳየ ነው። ለሚቀጥሉት 25 ዓመታት ደግሞ እነኚህ አንጋፋ አርቲስቶች በተመኙልን ልክ እንድንሆን ፈጣሪ ይርዳን። መልካሙን ሁሉ እየተመኘን 75ኛ ዓመት በዓላችንን እያከበርን እንገኛለን። አጋሮቻችን፣ የቀድሞ ተማሪዎቻችን፣ አብራችሁን የሰራችሁ በተለያዩ አጋጣሚ የዚህ ታላቅ ዩኒቨርሲቲ ማህበረሰብ የሆናችሁ የዚህ ዩኒቨርሲቲ ቤተሰብ የነበራችሁ ሁሉ ወደ ቤታችሁ ወደ አዲስ አበባ ዩኒቨርሲቲ እንድትመጡ 75ኛ ዓመቱን በጋራ እንድናከብር በዩኒቨርሲቲው ስም በራሴ ስም እመኛለሁ። እንኳን አደረሳችሁ ላለሁ ድጋሚ
ክቡር ዶክተር ሳሙኤል ክፍሌ የአዲስ አበባ ዩኒቨርሲቲ ፕሬዝዳንት፣ እናንተ የተከበራችሁ ድንቅ የሀገራችን ጉምቱ የኪነ ጥበብ ባለሙያዎች፣ ውድ ተማሪዎች፣ ብርቅዬ መምህራን እንኳን ለ2017 የትንሣኤ በዓል በሰላም አደረሳችሁ። የ2017 የትንሣኤ በዓልን ምክንያት በማድረግ የአዲስ አበባ ዩኒቨርሲቲ በዓል ማዕከል ከዘኩራ ሚዲያና ፕሮሞሽን ጋር በጋራ በመሆን ያዘጋጀው ልዩ የበዓል ፕሮግራም በይፋ ተጀምሯል። በድጋሚ እንኳን አደረሳችሁ። ይህንን የ2017 የትንሣኤ በዓል ድርብ በዓል የሚያደርገው ታሪካዊውና ልዩ ቀደምት የአፍሪካው ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ 75ኛ ዓመት በዓሉን በይፋ እያከበረ ይገኛል። በድጋሚ እንኳን አደረሳችሁ። ዩኒቨርሲቲው 75ኛ ዓመት በዓሉን በተለያዩ ዝግጅቶች ከተወሰኑ ቀናት በኋላ በይፋ የሚያከብር ነው የሚሆነው። ስለዚህ ይህንን በዓል ምክንያት በማድረግ የተዘጋጁ የተለያዩ መሰናዳዎች ይኖሩናል። ቀጥታ የምናልፈው ወደ የመጀመሪያው ሙዚቃ ፕሮግራም የአዲስ አበባ ዩኒቨርሲቲ በዓል ማዕከል የተወሰኑ መዝሙሮችን አድርሶልን ተመልሰን እንገናኛለን። በድጋሚ መልካም በዓል። ቁም ነገር ቁም ነገር የተወደዳችሁና የተከበራችሁ ተመልካቾቻችን የመድረክ ዝግጅቱ ይቀጥላል።
በመሃል አንድ መሰናዶ አዘጋጅተናል። በአዲስ አበባ ዩኒቨርሲቲ የ75 ዓመታት ቆይታ ውስጥ በተለያየ የሥራ ዘርፍ ላይ የተሰማሩ የተለያዩ ባለሙያዎችን አነጋግረናል። ስለ 75 ዓመት በዓል ምን ይላሉ? ስሜ የዓለም ፀሐይ መኮንን እባላለሁኝ። የምሰራው በተፈጥሮ ሳይንስ ኮሌጅ በስነ ህይወት ትምህርት ክፍል ነው። 46 ዓመት አልፏል ከተቀጠርኩ እና የአዲስ አበባ ዩኒቨርሲቲ 75ኛውን ዓመት ሲያከብር መገኘቴ ለኔ ትልቅ እድል ነው። አዲስ አበባ ዩኒቨርሲቲ ለኔ ቤቴ ነው። ከቤቴም በላይ ሊለው ይችላል። ለምንድን ነው በዚህ ሳልፍ ለምሳሌ እሁድ ቀን በዚህ ባልፍ በአንድ ምክንያት ሳላስበው ነው ወደዚህ ግቢ ገባና ቢሮ ጋር እንዴ ለምን ነበር የመጣው? ኦኬ ከመጣው ለምን ትንሽ አንድ ነገር አልሰራም? ትንሽ ነገር ሰርቼ ልለፍ ላለሁና ኖሬበታለሁ። እዚህ ደረጃም ደርሼበታለሁና የራስ እንደ ቤቴ ነው የማየው። የሚታሰበው የሚታቀደው ነገር ተግባር ላይ ውሎ እኔ ደግሞ በቀረኝ እድሜ ባለሁበት እዚህ አካባቢ ባለሁበት ያንን ማየትና እውነትም አዲስ አበባ ዩኒቨርሲቲ ለሀገር ልማት ከዚህ የተመረቁ ትልቅ ቦታ የደረሱ በሀገሩም ከሀገር ውጭም አሉ እና በአዲስ አበባ ዩኒቨርሲቲ ምክንያት እኮ ነው ይህን ያገኘሁት እንዲል ፈልጋለሁ። የአዲስ አበባ ዩኒቨርሲቲ ማህበረሰብ፣ ተማሪዎች፣ ሰራተኞች፣ ሁላችሁም መምህራንም፣ የሌላም የአስተዳደር ሰራተኞችም ሁላችሁም እንኳን ለ75ኛው ዓመት አደረሳችሁ። መልካም የትንሣኤ በዓል ይሁንላችሁ። የሰላም የፍቅር ዘመን ይሁንልን እላለሁ። መብራት መላኩ እባላለሁ። አዲስ አበባ ዩኒቨርሲቲ የገባሁት በ1975 ዓመተ ምህረት ነው። አዲስ አበባ ዩኒቨርሲቲ ሬጅስትራል ጽህፈት ቤት ነው የሰራሁት በሪከርድ ሴክሬታሪነት። በአጠቃላይ አዲስ አበባ ዩኒቨርሲቲ ውስጥ 41 ዓመታት ያህል ካገለገልኩ በኋላ ለረፍት በጡረታ ወጥቻለሁ ማለት ነው። ለእኔ አዲስ አበባ ዩኒቨርሲቲ አዲስ ህይወት የጀመርኩበት ነው። እሱ ብቻ ሳይሆን የምኖረው ከ6 ኪሎ በላይ ባለው አካባቢ ስለሆነ ከዚህ አካባቢ ካሉ መስሪያ ቤቶች የምናከብረውና የምንወደው አዲስ አበባ ዩኒቨርሲቲና አሜሪካን ኤምባሲ ነበር። የምንመኘውም ልጆች ሆነን አዲስ አበባ ዩኒቨርሲቲ ገብቶ መማር ወይንም ገብቶ መስራት። አዲስ አበባ ዩኒቨርሲቲ 75 ዓመት ሲሞላው ደስ የሚለኝ ነገር በህይወት በመኖሬ በጣም ደስ ይለኛል። በኢትዮጵያ ለሚገኙ የክርስትና ሃይማኖት ተከታዮች በሙሉ እንኳን ለትንሣኤ በዓል አደረሰን። ስሜ ተዘራ በላይነህ ይባላል። ከታች ከጽዳት ጀምሬ እስከ ምግብ ቤት አስተዳዳሪነት ራሴን በማሻሻል በመማር ለ44 ዓመት ዩኒቨርሲቲን አገልግያለሁ። ዩኒቨርሲቲ ማለት ሁሉን አድሎ የሌለው ሁሉን በአንድ አይን የሚያይ የድሃውንም የሀብታሙን ልጅ ሰብስቦ በእኩልነት የሚያስተምር እና ዩኒቨርሲቲ በጣም ትልቅ ትውስታ ያለው ብዙ ምሁሮች ያፈራ የማይረሳኝ አሁን ፋሲካ ሲመጣ የተማሪ ኮሚቴዎች አሉ። ለዚህ ኮሚቴ ይቋቋማል። ለዚህ ለበዓሉ ሌሊት የሚደረግ ሞር በብዛት የሚያስተናግዱት ተማሪዎች ራሳቸው ናቸው። ሌሊት እኛ የተለያየ ዝግጅት እዚሁ አዳር ተደርጎ ሌሊት ከማንኛውም እንደ ማንኛውም ውጪ ኦርቶዶክስ ባህል በሚከበረው ያከብራሉ። እዚህም ያሉት ይከበርላቸዋል በጥሩ ሁኔታ። ለስላሳው አለ፣ ኬኩ አለ፣ ድፎ ዳቦ አለ፣ ሁሉ ነገር የተሟላ ነገር ከዶሮ በስተቀር ሌላው ሁሉ ነገር የተሟላ ነገር አለ። ስሜ ደረጃ አፈወርቅ እባላለሁ። አዲስ አበባ ዩኒቨርሲቲ ለ18 ዓመት በአትክልተኝነት አገልግያለሁ። አዲስ አበባ ዩኒቨርሲቲ 75 ዓመት ለሞላው ለአዲስ አበባ ዩኒቨርሲቲ ሰራተኛ፣ ለአመራሮች፣ ለአስተዳደሮች እንኳን በሰላም አደረሳቸው 75ኛ ዓመቱን እያልኩ ደስታዬን እገልጻለሁ። ለክርስትና እምነት ተከታዮች በጣም እንኳን በሰላም አደረሳችሁ። የአዲስ አበባ ዩኒቨርሲቲ አሁን ከድሮ አንድ እርምጃ ወደፊት የተራመደ ስለሆነ እየመጣችሁ እንድትጎበኙልን እንኳን ለትንሣኤ በዓል በሰላም አደረሳችሁ። ስሜ ሳልል ማርዬ እባላለሁ። በአዲስ አበባ ዩኒቨርሲቲ እግዚአብሔር ፈቃደኛ ሆኖ እድሜ ሰጥቶኝ በጥዳት በ17 ዓመት እየሰራሁ ነው። አሁንም ድጋሜ ምስጋና ይግባው። የሱ ስራ ነው፣ የሱ ስጦታ ነው። አሁንም እየሰራሁ ነው ጥዳት። እንኳን ለትንሣኤ በዓል አደረሰን እግዚአብሔር። የአዲስ አበባ ዩኒቨርሲቲ በዓል ማዕከል ከዘኩራ ሚዲያና ፕሮሞሽን ጋር በጋራ በመሆን ያዘጋጀው የዘመን ጨዋታ የተሰኘው ልዩ የትንሣኤ በዓል ፕሮግራም አሁንም እንደቀጠለ ነው። የመድረክ መሰናዶቻችን ይቀጥላሉ። በመሃል የአዲስ አበባ ዩኒቨርሲቲ አንዳንድ ትዝታዎቻችንን የሚያስቃኙ ቦታዎችን እየዳሰስን አጠር ያለች ግጥማዊ ድራማ በሰለሞን ሳህለ ተዘጋጅቷል። እሱን ተከታትለን ወደሚቀጥለው ፕሮግራም እንሸጋገራለን። በድጋሚ መልካም በዓል።
ሰላሙን አንዴ ላክሽ ውስጥ 404 315 እሺ ኤደን በይ ኤደን ኤደን እሺ ቴንክ ዩ እሺ እና እንደነገርኩሽ የሚወዱትን ሰው ቀጥሮ እንደመጠበቅ የነፍሰ ጡርን ሞት አይቶ እንደመሳቀቅ ባልታሰበ ናዳ ተመቶ እንደመድቀቅ ከተስፋ ጉልላት ተገፍቶ እንደመውደቅ ታምር በበዛባት በዚች ቧልተኛ ዓለም ከዚህ የበለጠ ምንም ህመም የለም። አውቶቡሱ ያማል፣ ሚኒባሱ ያማል፣ ላዳ ታክሲው ያማል። የማይጎል የሰው ጎርፍ ደራሽ ማዕበሉ የእምባ ቅጥልጥሉ ምን ብዬ ልንገርሽ ያማል ይሄ ሁሉ። እና እንደነገርኩሽ የሚወዱትን ሰው ቀጥረው ካረፈደ የሚያፈቅሩትን ሰው ቀጥረው ካረፈደ ነገር ተበላሸ፣ ህመም ተወለደ፣ ጨጓራ በገነ፣ እሳት በእንፋሎት መልክ በህታ ተነነ። የሚሆነው ሳይሆን የማይሆነው ሆነ፣ ሁሉ ተቀይሮ ተተካ በሲቃ። ምን ብዬ ልንገርሽ ይህም ያማል በቃ። ወጪ ተራማጁ፣ አስመሳይ ሰጋጁ፣ ፀሐዩ ዝናቡ፣ የለምን ምክንያት የለምን ሰበቡ፣ ውሌለሽ ደመና ተራራ መክበቡ፣ ተቆራጭ አበባ ሊቆረጥ ማበቡ፣ እልፍ አላፍ ኮከብ ጨረቃን ማጀቡ፣ ደግሞ ለሷ ገጠም እናቷን ጨረቃ። ምን ብዬ ልንገርሽ ይህም ያማል በቃ። እና እንደነገርኩሽ የሚወዱትን ሰው ቀጥረው ካረፈደ የሚያፈቅሩትን ሰው ቀጥረው ካረፈደ ነገር ተበላሸ፣ ህመም ተወለደ፣ ጨጓራ በገነ፣ እሳት በእንፋሎት መልክ በህታ ተነነ። የሚሆነው ሳይሆን የማይሆነው ሆነ፣ ሁሉ ተቀይሮ ተተካ በሲቃ። ምን ብዬ ልንገርሽ ይህም ያማል በቃ። እና እንደነገርኩሽ ጉንጭ የማትሞላ ኬክ 10 ብር የሸጠ የካፌ አሳላፊ ወደኔ ያፈጠጠ፣ ዘይት የነካውን መንታጁን አጣምሮ ምን ልታዘዝ ይላል ቁልቁል አቀርቅሮ። ምን ልታዘዝ ይላል እንዴት ቅጥሉ ሰው ቅጥሉን ሰው ያዛል። ማኪያቶ ልዘዝ፣ ካፑቺኖ ልዘዝ፣ ጥቁር ቡና ልዘዝ፣ ለምን ሰው አላዝ። መታዘዝ መናዘዝ እርግማን የሆነው ካፌውን ሲያሳልፍ ራሱ ግን የሚያልፍ ቁልቁል አቀርቅሮ ሞቱን ባንገት ቀብሮ ምን ልታዘዝ ይላል። አንድ ካፑቺኖ ከአንድ እሷ ጋር ልበል፣ ከጥቁር ቡና ጋር እሷን አምጣ ልበል፣ ከማኪያቶ ጋር እሷን አምጣ ልበል። ታታስለፍልፍኝ ይሄ ሁሉ ያማል። የላስቲክ አበባ የአርቲ ቡርቲ ስዕል የጭቃሾ ወግቶት እዣ ወጣ ቁስል። ትልቁ ነቀዝ ሰው የማንቀዙን ያህል ብዙ አታስለፍልፍኝ ይሄ ሁሉ ያማል። እና እንደነገርኩሽ ለአንቺ አስኩት አበባ መጠውለጋ በጣ፣ ዝናብ ቀረት መጣ፣ ፀሐይ ገባ ወጣ፣ ጨረቃ የለችው። እናቷን ስላልኳት ደግሜ ሰድቤ ሻመት እንዳይገርማት እናቷን ጨረቃ። እናቷ ግን ማን ናት? ምን አገባኝ ብቻ ግን እናቷን ጨረቃ ታታስለፍልፍኝ ይህም ያማል በቃ። ግን እኔ አንቺን ስወድሽ ይህን ሁሉ ችዬ ነው የምጠብቅሽ። ቢሆንም ግን ያማል። ይቅርታ ጨረቃ።
እናመሰግናለን። በድጋሚ መልካም የትንሣኤ በዓል እንዲሆንላችሁ እንመኛለን። ይህንን ፕሮግራም ዘኩራ ሚዲያና ፕሮሞሽን ከአዲስ አበባ ዩኒቨርሲቲ የባህል ማዕከል ጋር በጋራ በመሆን ለአዲስ አበባ ዩኒቨርሲቲ ማህበረሰብ በዚህ መልኩ አዘጋጅተውታል። አሁን ወደ መድረክ ከምጋብዛቸው እንግዶች ይኖሩኛል። ባለቅኔ ናቸው። ጸሐፊ ተውኔት፣ አዘጋጅ፣ ዳይሬክተር ጋሽ አያለ ሙላቱ በክብር ወደ መድረክ ጋብዛለሁ። ጋሽ እንኳን ደህና መጣ። ከጋሽ አያለ በመቀጠል በክብር ወደ መድረክ መጋብዘው በጣም ድንቅ አዘጋጅ ነው። ጸሐፊ ተውኔት፣ አስገራሚ ተዋናይ እንዲሁም ገጣሚ ጌትነት እንየው። በመቀጠል ደግሞ ወደ መድረክ የምንጋብዘው በአተራረክ ችሎታው በርካቶች ያደንቁታል። ጸሐፊ ተውኔት ነው፣ ገጣሚ ነው፣ አዘጋጅ ነው፣ እንዲሁም ተዋናይ ተፈሪ አለሙ። እንኳን ደህና መጡ። እሺ፣ በመቀጠል ደግሞ ወደ መድረክ እንዲመጣልኝ በአክብሮት መጋብዘው በሬዲዮ ተውኔት አጻጻፍ ልዩ ተደናቂና ተሸላሚ ነው። አዘጋጅ፣ ተዋናይ፣ ደራሲ ኃይሉ ጸጋዬ። እነዚህ በጣም አንጋፋ የሆኑ የሀገራችን ድንቅ የኪነ ጥበብ ባለሙያዎች በታሪክ አጋጣሚ የአዲስ አበባ ዩኒቨርሲቲ ባህል ማዕከል በመምራት የተለያዩ ስራዎችን በማቅረብ እንዲሁም ባህል ማዕከሉ እዚህ ደረጃ እንዲደርስ በዘመናቸው በርካታ አስተዋጽኦ አበርክተዋል። ስለ ትውስታዎቻቸውና ትዝታቸው አጠር ያለ ቆይታ የምናደርግ ነው የሚሆነው። በአክብሮት እባካችሁን አረፍ አረፍ እንዲሉ ጋብዙልን። ይህንን ፕሮግራም ያዘጋጀው ዘኩራ ሚዲያ እና ፕሮሞሽን ከአዲስ አበባ ዩኒቨርሲቲ ባህል ማዕከል ጋር በጋራ በመሆን ነው። ይህንን ድንቅ ፕሮግራም ስላዘጋጁልን እናመሰግናለን። በቅድሚያ የእንኳን አደረሳችሁ መልእክት አስተላልፈው ወደ ጨዋታችን እናልፋለን። ከጋሻ ያለ እንኳን አደረሳችሁ መልእክት እንጀምር። እንኳን አደረሳችሁ። ይሄ በዓል ለአዲስ አበባ ዩኒቨርሲቲም ሆነ ለባህል ማዕከላችን ታላቅ የምስራች ይዞ የመጣ በዓል ነው። ከትንሣኤው በዓል ጋራ 75 ዓመት ቀላል አይደለም። በዚህ 75 ዓመት ውስጥ እንኳን የባህል ማዕከል አባላት የሆናችሁ፣ ቀደም ብላችሁ የሰራችሁ፣ ቀደም ብላችሁ ለማዕከሉ አስተዋጽኦ ያደረጋችሁ ሁሉ እንኳን ደስ አላችሁ፣ እንኳን ለበዓሉ በሰላም አደረሳችሁ እላለሁ። እንኳን አደረሳችሁ። እንኳን ለ75ኛው የዩኒቨርሲቲው የምስረታ በዓልና እንዲሁም ባህል ማዕከሉ ወዲያው ነው የተመሰረተው በሌላም ስም ቢሆን እና እንኳን ለዛሬ ቀን አደረሰን። እንኳን ለ2017 የትንሣኤ በዓል በሰላም አደረሳችሁ አደረሰን። ለመላው የዩኒቨርሲቲው ህብረተሰብ እና ይህንን ዝግጅት ለሚመለከቱ ሁሉ እንኳን በተለይ የክርስትና ሃይማኖት ተከታዮች እንኳን ለትንሣኤ በዓል አደረሳችሁ። በዛው ደግሞ የአዲስ አበባ ዩኒቨርሲቲም 75ኛ ዓመቱ እየደረሰ በመሆኑ የዩኒቨርሲቲው ህብረተሰብም ሆነ ሌላው ከዩኒቨርሲቲ ተጠቃሚ የሆነ ህብረተሰብ እንኳን ለዩኒቨርሲቲው 75ኛ ዓመትም በዚሁ አደረሳችሁ እላለሁ። አመሰግናለሁ። በመጀመሪያ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል በሰላም አደረሳችሁ። በሁለተኛ ደረጃ እንኳንም ለዚህ ታላቅ ዩኒቨርሲቲ 75ኛ ዓመት ክብረ በዓል በሰላም አደረሳችሁ። አመሰግናለሁ። እናመሰግናለን። ማን ያውራ የነበረ እንደሚባለው
ታሪክን ወደ ኋላ አንስተን እንመለከታለን። አጠገቤ ጋሽ ተፈሪ አለና ጋሽ ተፈሪ በባህል ማዕከል ውስጥ ስሙ በጉልህ ይነሳል። ባህል ማዕከል እንዴት ነበረ? ወደ ባህል ማዕከል ከመምጣቴ በፊት ከዚህ በፊት ይሄ ማዕከል የባህል ማዕከል ነው። ማዕከሉ ግን ክሬቲቭ አርትስ ተብሎ ነበር የሚጠራው። ኪነ ጥበባት ወቲያትር የሚባል ስም ነበረው። ከዚህ በፊት የነበሩት ቀደም ባለው በንጉሱ ዘመነ መንግስት ቴዎድሮስ የሚባል የጸጋዬ ገብረመድህን ቲያትር መኮንን ወል ያሳያሉ። በአጋጣሚ ይሄ ቲያትር መኮንን ወል ሲታይ መታየቱን ስናገር ነው ሰው የነገረኝ። የዩኒቨርሲቲው ልክ ቴዎድሮስ እዛ እንደታየ ነው ይሄ አዳራሽ ለዚህ ይሄኛው መቀጠል ስላለበት እንዲሰጣቸው ተብሎ የተፈቀደላቸው ብለው ሌሎች ሰዎች ነግረውኛል። ከዛ እዚህ መጥተው ለረጅም ጊዜ እዚህ ውስጥ ቆይቷል። ይሄንን ቤት ያልነካ አንጋፋ ሰው አለ ማለት አይቻልም፣ ጋሻ ያልነን ጨምሮ እና ረጅም ጊዜ ያገለገለና ብዙ ፍሬ ያወጣ ነው። ሻያለ ሙላት ራሽያ ሀገር ለትምህርት ደርሶ መጣ። አዲስ አበባ ዩኒቨርሲቲ ባህል ማዕከል እንደው በምን ሁኔታ ነበር ያገኘው? ይሄ በጣም ረጅም ጊዜ ነው። ጊዜያችሁን እንዳልጨርስ ባጭሩ ልናገር። እርግጥ ነው ከራሽያ ትምህርቴን አቋርጬ ነው የመጣሁት። አብዮቱ ፈነዳ ሲባል አብዮቱን ላነድ ነው እንግዲህ የመጣሁት አብሬ አብዮቱን ላቀጣጥል እና ከዛ ያመጣኝም ጋይ ጸጋዬ ነው። ጋይ ጸጋዬ ራሽያ ድረስ መጥቶ ነው ወደ ኢትዮጵያ እንድመጣ ትምህርቴን አቋርጬ እንድመጣ ያመጣኝ እና ከመጣው በኋላም አንድ አመትም አይሞላ 6 ወር እንደተቆየነ እኔም እሱም አብዮት ልናነድ መጠን ሁለታችንም እስር ቤት ገባን። አንድ 6 ወራት ያህል ታሰርን። እኔ ተፈትቼ ወደ አዲስ አበባ ዩኒቨርሲቲ አስተማሪ ሁኜ ገባሁ። ጋይ ጸጋዬ ስራቱ ቋሚ ተጠሪ ነበር ያኔ። ከዛ ስራቱ ያው ተንጓለለ። እኔ ቀደም ብዬ እሳት ሲነድ የሚል ቲያትር ከራሽያ የጻፍኩት ይታይ ነበርና ልክ እስር ቤት ስገባ እነ ነቢይ መኮንን አንድ እንትን ለጥፈውብኝ የቆዩት ያለ ደጃፉ ላይ መግቢያው ላይ እኔ ገና በሩን ከፍተን ስንገባ ያነደድከው እሳት ያቃጥልህ ግለቱ አብዮታዊ ምሁር አያልነህ ሙላቱ ብለው እዚያ ለጥፈው ጋይ ጸጋዬ አስገደልከኝ አለኝ። አዲስ አበባ ዩኒቨርሲቲ ተመድቤ ገባሁ። ላስተምር ነው የገባሁት። እውነትም ነው። አንድ ሰርቬይ ወርልድ ሊትሬቸር አስተምር ነበር። ፈንዳሜንታል ኦፍ ጆርናሊዝም፣ ክሬቲቭ አርት ኦፍ ራይቲንግ፣ እነዚህ 3 እንትኖች አስተምር ነበረ። በኋላ ግን ተማሪ ሆኜ እዚህ ማዕከል ውስጥ ጋሽ ተስፋዬ ገሰሰ አዘጋጅ ሆኖ ቲያትር ስራ ና ብሎ እኔም ትንሽ ሞክር ነበር። ክፍለ ሀገር የገጠር ሰው ነኝ እና ቲያትር ስራ ብሎኝ ቲያትር ልሰራ ስገባ ሴት ሁነህ ስራ ይለኛል። እንዴ ምን አይነት ሀገር ነው? እንዴት ሁኜ ሴት ሁኜ ሰራለሁ? ያኔ አዲስ አበባ ዩኒቨርሲቲ ሴት ሆኖ መስራት አይደለም አይታሰብም። ሴቶቹም ራሳቸው ሻይሉም እና አይሉም ሻይሉም እና በኋላ እኔን ግባ ሲለኝ አልገባም አልኩት። 15 ብር ደሞዝ ነበራት ዩኒቨርሲቲው በወር። ያችንም አልፈልግም ብዬ ወጣሁ። ዩኒቨርሲቲ ማዕከሉን ማውቀው የዛን ጊዜ ነው። ኪነ ጥበባት ወቲያትር ይባል የነበረበት ጊዜ ነበር እና ከዛ መጥቼ አሁን እኔ ተመድቤ ስመጣ አስተማሪ ሆኜ ማዕከሉን ላይ ሲሄድ የድሮ መጽሐፍት አሮጌ መጽሐፍት ማደራጃ ሆኖ በሙሉ እንትን ቤቱ ሁሉ በጠቅላላ ሼፍ እንትን ቆሞበት አገኘሁት እና ዶክተር ዱሪ መሐመድ የሚባሉ ነበሩ ፕሬዚዳንቱ። ሄጄ ለመንኳቸው ይፍቀዱልኝና እንደገና ላቋቁመው አልኋቸው። እውነትም ተባበሩኝ። ከተባበሩኝ በኋላ ከዛ አንድ ቦርድ ትልቅ ቦርድ አቋቋምኩኝ አብሮኝ የሚሰራ
ዶክተር ኃይሉ አሪያ እንትን ነበሩ፣ የዚህ የአይኤልኤስ ዳይሬክተር ነበር። ነጋሽ ገብረ ማርያም በትርፍ ጊዜያቸው ጆርናሊዝም ያስተምሩ ነበር። በጣም ጎበዝ ታላቅ የጋዜጣ ሰው ናቸው፣ ታውቃቸዋላችሁ። ደበበ ሰይፉ እዚያው የኔ ስታፍ ነበር፣ አብረን ነበርና ሙላቱ አስታጥቄን ከውጭ አመጣው፣ ተስፋዬ ለማን ከውጭ አመጣሁና ይሄን በሙሉ ቦርድ አድርጌ የአዲስ አበባ ዩኒቨርሲቲ የባህል ማዕከል የሚል ስያሜ ከሰጠነው በኋላ በጣም ትልቅ ስራ መስራት ነበረ እና ትልቅ እንቅስቃሴ ነበረ። ከዛም ወጥተን ደግሞ ክፍለ ሀገር ያሉ ዩኒቨርሲቲዎችንም ሙዚቃው እየሄደ ትልቅ ማነቃቃት፣ አንድነትን የሚፈጥር ስራ እንሰራበት ነበር። አይበቃም? ከዚያ በኋላ እናመሰግናለን። ኢማሌድ የሚባል በ71 ዓመተ ምህረት አካባቢ የፓርቲዎች በዛን ወቅት ብዙ ፓርቲዎች ነበሩ፣ ኢጫት ወዝሊግ ምናምን የሚባሉና እነሱ ተዋሃዱና የኢትዮጵያ ማርክሲስት ሌኒኒስት ድርጅቶች ህብረት ተባሉ። ታስታውሱታላችሁ ይህን ዘመን አታ እና መዝሙር ነበረ ኢማሌድ በእግሩ ሳይቆም ገና ሳይድ የሚል መዝሙር ወጥቶ ነበረ። ከዛ እንደገና እዛ ፓርቲው እዛው ተጣሉ እርስ በርሳቸው ፓርቲዎቹ እና ደግሞ ምንድነው የፓርቲ አባሉ ሁሉ እንዴት አንድ ላይ ተሰባስቦ ተከማችቶ ፓርቲ ያቋቁማል? እንደዚህማ አይሆንም ተባለና ምን ይደረግ ሲባል ኢሰፓአኮ የሚባል የኢትዮጵያ ሰራተኞች ፓርቲ አደራጅ ኮሚሽን የሚባል መጣ። ያን እሱ መዝሙር ወጣለት። አደራጅ ኮሚሽን ነው ግን አዋላጅ ኮሚሽን ተብሎ ይጠራል። ያዋልዳልም ያዳራጃልም። እና ምንድነው የዛን ጊዜ ምን አይነት መዝሙር ወጣ መሰላችሁ? ደግሞ ጥረቱ የኮሚኒስቱ ይለያል ዛሬ ነው ወቅቱ የሚል ዘፈን ወጣ ማለት ነው መዝሙር። አሁን አያልነ ከዚህ ሳይመቸው ቀረ፣ እየተጋጨ ከዚህ ካሉ ቢሮክራቶች ጋር እየተጋጨ ሄደና እንትን ኢሰፓአኮ ገባ ማለት ነው። ሊያዋልድ ማለት ያስቸግረኛል። አዋላጆቹ ትልልቆች ናቸው፣ እነ መንግስቱ ኃይለማርያም፣ ፍቅረ ስላሴ ወግደረስ፣ ፍስሐ ደስታ፣ ተስፋዬ ገብረ ኪዳን እንደዚህ በጣም ትልልቆች ነበሩ በስልጣናቸው። ሲመስለኝ እና እያለ ማርያም እንዲሉ ነው የተወሰዱት እና ይህን የሚያህል ሊቅ ከአዲስ አበባ ዩኒቨርሲቲ አውጥተው 3 አይነት ትምህርት ያስተምር የነበረ በዛ ጊዜ የሰው ጥረት በጣም አለ፣ እንደ ዛሬ አይደለም። አንስተው ያው እንዲያዋልድ 5 ዓመት አስማጡትና ኢሰፓአኮን ተወለደ። ዶክተር ኃይሉም አዋልደዋል። አዎ እሳቸውም አዋልደዋል። ይሄ ነበር ታሪኩ። እሺ እናመሰግናለን። ጋሽ ጌትነት በወቅቱ የነበረውን የተማሪዎች ተሳትፎ ምን ይመስል ነበር? እንግዲህ እንደዚህ አመቻችተው የጠበቁን እነጋሻ እያልን ናቸው። ከዛ በኋላ እኛ የፈጠራ ስራዎችን ነው ይዘን ተቀላቀልን የምንለው። ተፈሪ ነው እኔን ያመጣኝ ማለት እችላለሁ። ቀድሞ ከነጋሽ ተስፋዬ ጋር መስራት ጀምሮ ነበረ። መዝሙሮች ምናምን መጠናት ጀምረዋል እና እኔ ግጥም ጽፍ ነበረ። አንድ ብቸኝነት የሚል ግጥም ይሁን ወይም ውብ ዓለም ከሁለት አንዱን አያቸውና እዛ ቢሰሩ ቢሞከሩ ጥሩ ነው ለምን አትመጣም አለኝ። ተከትዬው የመጣሁት ተፈሪን ነው እና ከዛ በኋላ ቤታችን ነው ያደረግነው። በ50 ሳንቲም ነበር አይደለም ተፈሪ 50 ሳንቲም እየተከፈለ ጥቅም እና በየሳምንቱ ሙሉ አዳራሽ ነበር። እንደዚህ ነው አመጣጡ። ሀገር ፍቅር ስራ አስኪያጅ ሆነ እስከምትመደብበት ጊዜ ድረስ ከተማሪነት ጀምሮ በባህል ማዕከሉ ንቁ ተሳትፎ ነበረ። እንዴት ነበረ እንቅስቃሴ? ሁኔታዎች ምን ይመስሉ ነበር? ብዙ እንቅስቃሴ ይደረግ ነበረ ባህል ማዕከል ውስጥ። ከኛ በፊት ሌሎች የተማሪ ኮሚቴዎች ነበሩ። ልክ እነሱ ደግሞ ሲመረቁ እኛ የተማሪ ኮሚቴ እንሁም ሊቀመንበርም ሆኜ ነበር። ናያልነ ዩኒቨርሲቲ ከሚመድባቸው ዩኒቨርሲቲ ከሚከፍላቸው ሰራተኞች በስር ደግሞ የተማሪዎች ኮሚቴ ነበር። ከኛ በፊት በቀለ አበባው የሚባል ነበር። ከዛ አሰፋ የሚባል ነበር። እንደዚህ አሉ ተማሪዎች ነበሩ ኮሚቴ ሆነው
በእኛ ጊዜ ደግሞ እኔ የኮሚቴ አባል ሆንኩ። ከዛ ደግሞ ሊቀመንበር ሆኜ ለረጅም ጊዜ ሰርተናል። ይሄ ቤት የአዲስ አበባ ዩኒቨርሲቲ እኛ የአዲስ አበባ ተማሪዎች ስለነበርን ዩኒቨርሲቲ ስንገባ አልጋ ይሰጠን። በክረምት ግን ባህል ማዕከሉ በክረምትም ይቆያል ተብሎ ስለተፈቀደ ያው ዳይሬክተሩ ስላስፈቀዱ በክረምት አልጋ ይሰጥ ነበር። ስለዚህ በክረምት ዶርም አለኝ፣ በበጋ የለኝም ማለት ነው። ስለዚህ በዶርም ያገኘሁት በዚህ ማዕከል ምክንያት ነው። ከዛ በኋላ እዚህ ማዕከል ስገባ ጓደኞቼ እነ ማን ያዘዋል እና አማሃ የሚባሉ ልጆች ነበሩ አብረን የምንሰራቸው። ከዛ መጥተህ ነው እንዴ የምንሰራው ዶርም የለህም ማለት ነው? ያው በዚህ አሁን በክረምት ነው ዶርም ያገኘሁት ስል የበጋውን አማሃ የሚባለው ልጅ እዚህ ጋር 5ኛ በር ጋር ነው ቤቱ። በበጋውም የእሱን ዶርም ለቀቀልኝ። በዚህ ምክንያት እንግዲህ 4 ዓመት ሙሉ ዶርም አግኝቻለሁ። አይ አይበቃም እንደ ቤት ከባህል ማዕከል ወደ ከተማ ስራዎች መውጣት ጀመሩ። እነዛን ስራዎች ይዘው መውጣት የጀመርከው አንተ እንደሆንክ ሰማሁ። ገና የ2ኛ ዓመት ተማሪ ሆኜ እዛ 5 ኪሎ አስተማሪያችን ማን ያዘዋል እንደሻው የጌትነትና የተፈሪ ጓደኛና 1 ዓመት ሲኒየር ነው። ብሬክቲንግ ያስተምር ነበርና ቲያትር ኢን ዘ ራውንድ የሚባል ነገር አሰራን ተማሪዎቹን፣ የዛን ጊዜ ሰከንዲር ተማሪዎችን። በአጋጣሚ ያንን ተፈሪ አለሙና ጌትነትን አይተው ነበርና ከዛ መካከል ከነበርነው ተማሪዎች ውስጥ መረጡና 2 ተውኔቶችን አዘጋጁ። ጌትነትን ነውና ተፈሪ አለሙ። ግን ተፈሪና ያኔ ሰከንዲር ተማሪዎች ነን፣ ምንም አናቅም ነበርና በጣም ነበር የምናንገላተው በሚያዘጋጀን ሰዓት። በተለይ አንዷ ጓደኛችን ገዳይ ናት፣ ሽጉጥ ይዛ ልትገል መታ፣ እኛን ልትገል መታ፣ በግራ እጇ እያከከች ታስቸግረዋለች። ልብሷን ታካለች፣ እንደዚህ ታካለች። ተይ አንቺ ልጅ አትከኪም፣ እኔ መቼ እከኪ ያልኩሽ? እስክሪፕቱም ላይ አልተጻፈም፣ ለምንድን ነው የምታኪው ሲላት እሺ ትልና በማግስቱም ታካለች እሷ። ከዛ ሲቸግረው ተፈሪ መጽሐፍ ሰጣት። በያዥ ይህንን በግራ እጅሽ ያለ ሽጉጥ በቀኝ እጇ ያዘች፣ በመጽሐፉ እንደገና ማከክ ጀመረ እና በጣም ነበረ ተፈሪን ያስቸገር ነው። እንደምን አረግ ነበር እኔ እዚህ ባህል ማዕከል የራሴን ተውኔቶች አዘጋጃለሁ። አዘጋጅና ለባህል ማዕከሉ እዛ ሰርቪስ ስለሰጠኝ፣ ለመለማመጃ ሰርቪስ ስለሰጠኝ 4 ቀን ሾው ሰጠዋለሁ። እዚሁ ባህል ማዕከል ድራማዬ ይቀርባል፣ ይታይና ገንዘብ ያገኛል ባህል ማዕከሉ ማለት ነው። እንትን የቲያትር ባለሙያዎችን ደግሞ ከሀገር ፍቅር፣ ከብሔራዊ ቲያትር፣ ከራስ ቲያትር፣ ከማዘጋጃ ቤት እጠራና እዚሁ ያዩታል፣ እዚሁ ይገመግሙታል፣ ወደ ቲያትር ቤታቸው ይወስዱታል። እኔ ከዛ ቁጭ ብዬ ገንዘቤን መዛቅ ነው። ምን ነው አታጨበጭው? ምንድን ነው? ጋሽ ጌትነት አዲስ አበባ ዩኒቨርሲቲ ባህል ማዕከል ላይ ከተሰሩ በርካታ ዜማዎች መካከል ብዙ ግጥሞችን በመስራት ይታወቃል። እንደ የፈቀደውንና የወደደውን አንድ ግጥም ይጋብዘናል። እንባሽ የልብሽ ስር የእንባ ምንጩ መንጠፉን ልቤ ሲያውቀው ስር የያዘ ጥላቻሽን ቀልቤ ነግሮኝ በዓይኔ አይቸው ስቅስቅ አልሻሉኝ በፍቅሬ። እውን እንባሽ እንባ ነው ወይስ ቃሉን መረጡልኝ እንባ ልቤን እንዲያደማው? በቃል ፍቅር መዝራት እንጂ እኮ ጥላቻ ማብቀል ቀላል ነው። ምን ነው እያየ ነው እንደ ዳር አገር ቀስት ጫፍ ቃልም እኮ መርዝ ይቀባል። ከደጋኑ ሲስፈነጠር ወይ ይመታል ወይ ይስታል። እንባ ቃሉ ልብ ይወጋል፣ ቃሉም እንደ ቀስቱ ጫፍ ልብ ያደማል፣ ልብ ያቆስላል። እና ፍቅሬን ገና በቡቃያው አቀጨጨሽ የቀጨሽው መታመኔን በውጥኑ በእብለት ወስፌ የቋጨሽው ህልሜን ገና በማለዳ በቅዠት ጉም የበተንሽው አንቺው አነባሽ ቢሉኝ ቅስሜ ደማ እንባ እንዳይወጣሽ የሚያውቀው
በማስመሰል እንባሽ ቃሉ ልቤን በትዝብት አጀልሽው ጀምረሽው የነበረ አንጀቴንም ቆርጠሽ ጣልሽው። ምን ነው የእውነት እንባኮ ሩቅ ነው፣ የጥበብ እንባኮ ውስጥ ነው። ይሁኝ አለቀስኩ ማለት ግን የጥበበኛ ጥበብ ነው። እጅግ እናመሰግናለን። ግጥሙ ከተጀመረ አይቀር ደግሞ ወደ ጋሽ ተፈሪ። ይህ ካፌ አምች አንድ መጽሐፍ አለች እነ ሰለሞን ብዙ የለኝም። የካፌ አምች እዚህ ነው የተጻፈው፣ ግን ከዛ በፊት ያለውን ታሪክ ልንገራችሁ። የካፌ አምች ሴንሰር እንዴት ተደረገ? ሴንሰር የሄደው ለምንድን ነው ሲባል ያው በአያለ ምክንያት ይሆናል ማለት ነው። ያያለ አንድ ግጥም የጋሽ አያለ አንድ ግጥም ነበረ እዚህ ተዘምሮ ሊዘመር ገና ሳይዘመር በፊት ልጆች አትንጫጩ፣ ዝንጀሮ ቅርብ ነው ይወርዳል ከዛፉ፣ ልጆች አትንጫጩ በአፍ አምላክ ብላችሁ ዝንጀሮ ቅርብ ነው ይወርዳል ከዛፉ ምናምን የሚል ብቻ ያለበት ነው። አንድ እዚህ ከዚህ ከባልማክል የወጣ ሰው እዛ ማተሚያ ቤት ሲባዛ አይቶ ለደህንነት ልቆ ብቻ ብዙ ታሪክ አለው። ሰዎች ይታሰራሉ። ተስፋዬ ለማ ታሰረ፣ ፍቃድ አዘዘ፣ ብዙ ሰው ታሰረ። ከዛ በኋላ የሚቀጥለው ዳይሬክተር ከአያልነ በኋላ ከጋሻ አያልነ በኋላ የመጣው ዶክተር ፍቃድ ነው። አሁን ሴንሰር ካልተደረገ እዚህ መስራት አይቻልም ማለት እሺ ብለን ሴንሰር ተደውሉላቸው ባህል ማዕከሉ ስለምንሰራው ዩኒቨርሲቲው ስለምንሰራው ስራ ሴንሰር ከዛ መጥተው ያይናል። በዚህ ምክንያት ጥልፎ በክሴ ስንሰራ አንድ ሀብቴ የሚባል የነጋድራስ አሽከር ሆኖ የሚሰራ ነበረ ማለት ነው። የፊታውራሪ አሽከር ሆኖ የሚሰራ ተፌ አሽከራቸው የነበረ ጥቁር ልጅ ነው። ዲማ አበራ ይባላል። በጣም ጥቁር ነው። ከዛ ይሄን ነገር አይሆንም አሉ። እንዴት አይሆንም? ባይሆን እኔ ኮሚቴ ስለነበርኩ እሄዳለሁ። ባይሆን መልኩ ትንሽ ፈካ ያለ ሰው የምትመደቡ ያልፋል ምናምን አሉኝ። ከዛ ኃይለ ማርያምን መደብን። ትንሽ ፈካ ያለ ኃይለ ማርያም ተመድቦ ተሰራ እና ዲማ ተባረ ከወጣ ከዛ ከንትሉ ከዩኒቨርሲቲ አልተባረረም፣ ግን ከካሱ ወጣ እና እንደዚያ የነበረበት ጊዜ አብረው የሚቀርቡ ዝግጅቶች ሲታዩ የካፌ አምች ግጥም ሄዳ ነበር እና የካፌ አምች ምን ማለት ነው? ምን ማለት ነው? ያው አያችሁታል። የፍቅር እኮ እሱማ የፍቅር ነው፣ ግን አሁን በግንቦት ምን ምቻልና ነው ካፌ የምትለው? ዝም ብለህ የዝናብ ላይ ፍቅር አትለውም? ለምን ካፌ ያልካት? የካፌ አምች ያልካት? በካፌ አምች የለም አሉ። በኋላ በስንት በቃ ግጥሙ መነበቡ ቀረ። አንድ ግጥም ተነበበ አልተነበበ በኋላ ስርዓት ካለፈ በኋላ ነው የመጣውና በሱ ምክንያት ሰበብ ፈጥሬ እሷን ላንብብላችሁ ብዬ ነው። የካፌ አምች ሳልላክ ተልካ እንሂድ አለችኝ፣ ካላጣችሁ ሰዓት ከቤት አስወጣችኝ፣ ጥርቅም እቅፍ አርጋ በካፌ አሳመችኝ፣ የእድሜ ልክ ልክፍቴን ያን ያስለከፈችኝ፣ መብረቅ እየጮኸ ዝናብ እያካፋ የኔ ልብ በሷ የሷ በኔ ጠፋ፣ የሰማዩ ባህር ቁልቁል ተደፍቶብን ውሃ ጠማኝ ውሃ እየዘነበብን፣ ጠፍቼ ስመለስ ከቅፏ ስወጣ በርዶኝ አተኮሰኝ የቤቴ ስመጣ፣ እያደራደረ ከርሞ ከረመብኝ የዘመን ህመሜን ያን ዕለት ታመምኩኝ። አሁን ታዲያ ደመናው ሲጠቁር ነጎድጓድ ሲያጓራ ንፋስ ሲያስገመግም ክረምቱን ሲጣራ ግንቦት ማለቂያ ላይ ይነሳል ህመሜ ሲያቀብጠኝ በዝናብ በካፊያ ተስሜ ምች ተሳልሜ። አመሰግናለሁ። እንግዲህ በባህል ማዕከል ውስጥ በርካቶች አልፈዋል። እዚህ አንጋፋዎቹን ጨምሮ ሌሎች ወጣት ድምፃውያን፣ የኪነ ጥበብ ባለሙያዎች። የአዲስ አበባ ዩኒቨርሲቲ ባህል ማዕከል ለኪነ ጥበቡ አስተዋጽኦ ምን አበርክቷል ነው ትላለህ? አዲስ አበባ ዩኒቨርሲቲ ባህል ማዕከል በጣም ብዙ ነገር ማለት ነው እንጂ አሁን እዚህ እንኳን ቁጭ ብለህ የምንታየው አራታችን ራሳችንን የፈተንበት ቦታ ነበር። ይሄ ቦታ እኛ እኮ አሁን አራት እንመስላለን እንጂ እውነት ለመናገር ብዙ ነን።
ምክንያቱም እኛ በራሳችን ደግሞ ያወጣናቸው እጅግ በጣም በርካታ ተማሪዎቻችን ለሀገር ትልልቅ ግልጋሎት የሰጡ አሉ። በስም ልንጠራ አንችልም፣ ብዛታቸው በጣም ብዙ ስለሆነ ተዋንያን፣ ደራሲያን፣ ገጣሚያን አፍርተናል እና ከዚህ ቦታ ላይ የወጡ ቁጥር ስፍር የሌላቸው የኪነ ጥበብ ሰዎች አሉ። ምናልባት አንድ ቀን ራሱ ባህል ማዕከሉ ታሪካቸውን ዘርዝሮ ያወጣዋል ብዬ ተስፋ አድርጋለሁ እና ለኢትዮጵያ ስነ ጽሁፍ ለኢትዮጵያ ድራማማ እጅግ ጉልህ የሆነ አስተዋጽኦ ያበረከተ ቦታ ነው ባህል ማዕከሉ፣ አዲስ አበባ ዩኒቨርሲቲ ባህል ማዕከል። ከድሮ ጀምሮ እንግዲህ እነ ስብሐት ገብረ እግዚአብሔር፣ እነ አባተ መኩሪያ፣ እነ ሰለሞን ደሬሳ ምናምን የነኩት ቤት ነው። ይሄን አስቡት። ወጋየሁ ንጋቱ፣ ደበበ እሸቱ፣ ሃይማኖት አለሙ ብዙ ሰዎች እዚህ ቤት ገብተው ነው የወጡት። ማለት ተሳትፈዋል፣ ሞክረውበታል እና እዚህ ውስጥ መሳተፍ ለኛ ከትምህርት ጋር በጣም በቃ ወርክሾፕ ነው። የራሳችንን ማያ ራሳችንን ማዘጋጃ ነው። በዛ መንገድ ብዙ አስተዋጽኦ አበርክቷል ብዬ አስባለሁ። እንደዚህ ቀላሉ አይደለም። ይሄም ከዚህ በላይ ያለ ሰው እዚህ በመስኮትም በምንም የሚጨናነቅበት ቤት የነበረ ነው እና ከኛ በኋላ ደግሞ በነ ሰለሞን ጊዜ የበለጠ ደግሞ ትልቅ ፕሮዳክሽን ይወጣበት የነበረ ቤት ሆኗል እና ትልቅ አስተዋጽኦ አለ። ትዝ ይላቸዋል። ህዝብ ለህዝብ የምትል ነገር አዘጋጅተን በዓለም አቀፍ ደረጃ ከ60 በላይ ሀገሮች ሂደን አሳይተን ዝናን አትርፈን ነው የመጣ ነው። ዛሬ እነ ማይክል ጃክሰን እስክስታን ከየት አመጣችሁ ሲባል ከፒፕል ቱ ፒፕል ማለት ድረስ ደርሰው የነበሩበት ነው። ይሄንን ማዕከል ይሄ ኢትዮጵያውያን በጣም በልዩነት ላይ አንድነት የተመሰረተ ባህል ያለን ስለሆነ ይህንን ይዞ ዓለምን መዞር የኛን ባህል የኛን ታሪክ የኛን የዩኒቨርሲቲውን ታላቅነት መሸጥ ስለሆነ በዚህ ደረጃ ከፍ አድርገን እንድናስበው ያስፈልጋል ብዬ ነው ማስበው። የምትጨምርበት ቃል? አይ ብዙ የለም። ምን አስተዋጽኦ አድርጓል ይሄ ባህል ማዕከል ለሚለው በጣም ብዙ የትየለሌ ነው። እውነቱን ለመናገር ትልቅ ስራ ሰሩ ተብለው ስማቸው የሚጠቀስ ሰዎች፣ የጥበብ ሰዎች በቲያትሩም በስዕሉም በፊልሙም በዚህ ያላለፈ የለም። ኃይሌ ገሪማ እዚህ ነበረ እና ከጋይ ጸጋዬ ጀምሮ ጋሻ ያለ በብዛት ሊዘረዝራቸው የሚችላቸው ሰዎች በሙሉ እኛም ደግሞ በታሪክ የሰማናቸው ከኛ በፊት የነበሩ በዚህ ያለፉ ናቸው። ትልቅ አስተዋጽኦ ነው ያለው። አሁንም በተለይ በአሁኑ ሰዓት ደግሞ እንዲህ በእኛ እድሜ እንኳን ያሉትና የወጡት ናቸው አብዛኛውን ስራ ሲሰሩ የሚታዩትና የትየለሌ ነው ለማለት ነው። በዚህ አጋጣሚ አሁን ላለው መነቃቃት ባህል ማዕከል ውስጥ የባህል ማዕከሉ ኃላፊ ተስፋዬ እሸቱና የአዲስ አበባ ዩኒቨርሲቲን ፕሬዝዳንትም አመራሩንም በአጠቃላይ ለአርት ያን ያህል ትኩረት ሰጥተው እንዲንቀሳቀስ በማድረጋቸው ከፍ ያለ ምስጋና ማቅረብ እወዳለሁ። በጣም ከልቤ። ያው በጀመረ አፉ ይጨርሰው ብዬ ነው እንጂ እኔም እንደዚሁ ነው። ማዕከሉን አይታችሁ ይሆናል። ምናልባት ብዙዎቻችሁ እንደኛ ጎብኝታችሁት ከሆነ አዲስ አይነት የኮሪዶር ልማት በላይ የመሰለ ስራ እየተሰራ ነው ያለው። እዚህ በእውነት በጣም ከፍተኛ እንቅስቃሴ ነው እያደረገ ያለው ተስፋዬ። በእውነት እኔ እንግዲህ ዳይሬክተር ነበርኩ እንዳልኳቸው ስጀምረው ያላየሁት ጎድጓዳ ሁሉ ጸድቶ ልዩ ስያሜ ተሰጥቶት ማሰልጠኛ መሰብሰቢያ ያላለው ነገር የለም እና ይሄ ነው እንግዲህ አንደኛው ትልቁ ለውጥ የሚባለው ነገር እና ከዚህ ለውጥ ጋራ ደግሞ ጥበቡም አብሮ እንዲያድግ አደራ ላለው ተስፋዬን ከጥበቡ አዳራሹን ተለውጧል፣ አካባቢው ተለውጧል፣ ብዙ መዝናኛ ቦታዎች ተከፍተዋል፣
በእነዚህን የሚሞላ ጥበብ ደግሞ አብረህ እንድታስብ አደራ ላለሁኝ በጣም ልናመሰግነው ይገባል። ለዚህ ሁሉ ደግሞ መነሻው ፕሬዝዳንቱ ናቸው። ፕሬዝዳንቱ ከዚህ በፊትም ያሳዩት እንቅስቃሴ ቀላል አይደለም። በዚህ በማዕከሉ ላይ ትልቅ ይሄ ነው እንግዲህ ለውጥ ያመጣል፣ ጥበብ ለውጥ ያመጣል ብሎ የሚነሳ መሪ ሁልጊዜ አካባቢውን ይለውጣል። ዩኒቨርሲቲያችን አሁን ባለው ደረጃ ላይ እንዲህ አይነት እንቅስቃሴ በማድረጉ ፕሬዝዳንቱንም ልናመሰግን ይገባል። እኔም አመሰግናለሁ። ምስጋና ከሁላችንም ቢደርሳቸው ጥሩ ነው። የተለየ ነገርም ባይኖር ተስፋዬ ጠንካራ ልጅ ነው። በእውነት እቀናበታለሁ አንዳንዴ እኔ በጣም ሰነፍ ስለሆንኩ እና ጥሩ አጀማመር ነው፣ ጥሩ ሂደት ነው እየሄደ ያለው። እሱ ለሚጠይቀኝ ነገር በሙሉ ብዙ ችግሮችን ችዬ ነው የምመጣው። እንዲህ ያተጋው ደግሞ እንደተባለው የፕሬዝዳንቱ ቀና መሆንና ጥበብ አፍቃሪ መሆን ነው። ያ ከእምነት የመጣ ነው። ልክ የቱርኩ እንዳደረጉት ጥበብ አእምሮ ያለማል ብሎ ከማመን ነው። የለማ አእምሮ ደግሞ አገር ያለማልና ሁለቱንም በጣም አመሰግናለሁ። የፕሬዝዳንቱንም ተስፋዬንም እኛም አለን። እጅግ በጣም ማከብረው ጓደኛዬ፣ ወዳጄ፣ ተማሪዬም ጭምር ተስፋዬ እሸቱ ነው። አሁን በዚህ ሰዓት ይዞት የሚንቀሳቀሰው ተስፋዬ እጅግ በጣም ጠንካራ ልጅ ነው። እኛ ሁላችንም ጠንቅቀን ስለምናውቀው በምንችለው መጠን እናግዘዋለን። እናንተ የባህል ማዕከሉ አባላት ተሳታፊዎች ሁሉ ደግሞ ራሳችሁን አበርትታችሁ የየራሳችሁን ስራዎች እያወጣችሁ መድረክ ላይ እንድታቀርቡ ጋብዛችኋለሁ፣ አሳስባችኋለሁ፣ አስጠነቅቃችኋለሁ። ሁሉንም ነገር አድርጋለሁ። አመሰግናለሁ። እኛ ደግሞ ጋሻ እያልነ ሙላቱን እንዲሁም ተወዳጁን አዘጋጅ ጌትነት እንየውን፣ ተወዳጁን ጋሽ ኃይሉ ጸጋዬን፣ ተወዳጁን ጋሽ ተፈሪ አለሙን ሁሉንም እጅግ አድርገን እናመሰግናለን። አክብራችሁን መካከላችን ስለነበራችሁ ይህንን ሰዓት ስለሰጣችሁን እጅግ አድርገን እናመሰግናለን። በክብር ሸኙልኝ። እናመሰግናለን። እጅግ አድርገን እናመሰግናለን። ከዚህ በማስከተል ቀጥታ ወደ መድረክ የምጋብዛቸው የኔ የቀድሞ መምህሬ ነው እንዲሁም ወዳጅ ጓደኛዬ የአሁኑ የአዲስ አበባ ዩኒቨርሲቲ ባህል ማዕከል ዋና ዳይሬክተር ረዳት ፕሮፌሰር ተስፋዬ እሸቱን በአክብሮት ወደ መድረክ ጋብዛለሁ። እንኳን ደስ ያለ። እናመሰግናለን። በቅድሚያ እንኳን አደረሳችሁ። እንኳን አደረሳችሁ።
መልካም በዓል እንዲሆንላችሁ እንመኛለን። የአዲስ አበባ ዩኒቨርሲቲ የባህል ማዕከል በኢትዮጵያ የኪነ ጥበብ ታሪክ ውስጥ በጣም ጉልህ አሻራ ነው ያለው። ቅድም እንዳያችሁት እንደሰማችሁት እሱን አሁን እንደገና እናስቀጥለውና በጣም ትልቅ ነገር ይዘን እየመጣን ነው። የአዲስ አበባ ዩኒቨርሲቲ የባህል ማዕከል እንደምታዩት በጣም ያማረበት ነው። ከአንድ ወር በኋላ እናስመርቀዋለን። ስናስመርቀው በከተማችን ትልቅ የአርት ሴንተር እንዲሆን እንሰራለን። እሱ አይቀርም። ይቀራል እንዴ? እሱ አይቀርም። ስለዚህ ከአንድ ወር በኋላ ደግሞ ሰርፕራይዝ አለን። በጣም በትልቁ ነው የምንመለሰው። በድጋሚ መልካም በዓል ይሁንላችሁ። ተዝናኑ። አመሰግናለሁ። የልፋታችሁ ውጤት ተሳክቶ በማየታችሁ በድጋሚ እንኳን ደስ ያላችሁ እያልን ቀጥታ ወደ ውድድሩ ነው የምናልፈው። ስለ ውድድሩ አንዴ ልንገራችሁ። አንድ ሙዚቃ ተዘጋጅቷል። በስልክ አነጋግሪኝ በቀጭኑ ሽቦ የሚለውን ሙዚቃ ቆንጆ አድርጎ የተጫወተ የውድድሩ አሸናፊ ይሆናል ማለት ነው። በመጀመሪያ እንኳን አደረሳችሁ። ስምረት አብዩ እባላለሁ። የሁለተኛ ዓመት የኢኮኖሚክስ ተማሪ ነኝ። አማኑኤል ዮሴፍ እባላለሁ። በቲያትሪካል አርት እና በሙዚቃ ከተስፋዬ አበበ የኪነ ጥበብ ማዕከል። ሚኪያስ ደምስ እባላለሁ። ከቲያትር ዲፓርትመንት 4ኛ ዓመት። በሱ ፍቃድ እባላለሁ። ከያሬድ ሙዚቃ ትምህርት ቤት ሁለተኛ ዓመት ተማሪ ነኝ። ከዛ ነው። እናመሰግናለን። ከእህታችን ጀምረን ለአራቱ መድረኩን እንሰጣለን። ወደ ውድድሩ እናልፋለን። በስልክ አነጋግረኝ በቀጭኑ ሽቦ፣ በስልክ አነጋግረኝ በቀጭኑ ሽቦ፣ ትዝታ እንዲመጣ ደርቦ ደራርቦ። በስልክ አነጋግረኝ በቀጭኑ ሽቦ፣ በስልክ አነጋግረኝ በቀጭኑ ሽቦ፣ ትዝታ እንዲመጣ ደርቦ ደራርቦ። ወንድምዬ ደስታ ከሞላበት፣ ወንድምዬ ከሞቀው ቤታችን፣ ወንድምዬ መቼም ለእንጀራ ነው፣ ወንድምዬ መለያየታችን፣ ወንድምዬ በአካል በዓይነ ሥጋ፣ ወንድምዬ እስከማይ ድረስ፣ ወንድምዬ ወንድም አለም ጋሼ፣ ወንድምዬ ድምፅህን አትለየኝ። በስልክ አነጋግረኝ በቀጭኑ ሽቦ፣ በስልክ አነጋግረኝ በቀጭኑ ሽቦ፣ ትዝታ እንዲመጣ ደርቦ ደራርቦ። በስልክ አነጋግረኝ በቀጭኑ ሽቦ፣ በስልክ አነጋግረኝ በቀጭኑ ሽቦ፣ ትዝታ እንዲመጣ ደርቦ ደራርቦ። ሸንኮርዬ አይዞሽ ሁሉም ያልፋል አትከፊ ባክሽ፣ ሸንኮርዬ አይዞሽ ሁሉም ያልፋል አትከፊ ባክሽ። በስልክ አነጋግሪኝ በቀጭኑ ሽቦ፣ በስልክ አነጋግሪኝ በቀጭኑ ሽቦ፣ ትዝታ እንዲመጣ ደርቦ ደራርቦ። በስልክ አነጋግሪኝ በቀጭኑ ሽቦ፣ በስልክ አነጋግሪኝ በቀጭኑ ሽቦ፣ ትዝታ እንዲመጣ ደርቦ ደራርቦ። ሸንኮርዬ አይዞሽ ሁሉም ያልፋል አትከፊ ባክሽ፣ ሸንኮርዬ አይዞሽ ሁሉም ያልፋል አትከፊ ባክሽ። የኔ ናፍቆት እህት ዓለም እህቴ ደህና ነኝ ወንድምሽ። በስልክ አነጋግሪ በቀጭኑ ሽቦ፣ በስልክ አነጋግሪ በቀጭኑ ሽቦ፣ ትዝታ እንዲመጣ ደርቦ ደራርቦ። በስልክ አነጋግሪ በቀጭኑ ሽቦ፣ በስልክ አነጋግሪ በቀጭኑ ሽቦ፣ ትዝታ እንዲመጣ ደርቦ ደራርቦ። ሸንኮርዬ አይዞሽ ሁሉም ያልፋል አትከፊ ባክሽ፣ ሸንኮርዬ አይዞሽ ሁሉም ያልፋል አትከፊ ባክሽ።
እታለም እህቴ ደህና ነኝ ወንድምሽ ሸንኮርዬ ትንፋሽም ቀለብ ነው እየተባባልን ሸንኮርዬ ትንፋሽም ቀለብ ነው እየተባባልን ሸንኮርዬ በቀጭኑ ሽፎ ናፍቆት ቀለለልን በስልክ አነጋግሪ በቀጭኑ ሽቦ በስልክ አነጋግሪ በቀጭኑ ሽቦ ትዝታ እንዲመጣ ደርቦ ደራርቦ። አመሰግናለሁ። አሁን ወደ ሽልማቱ ነው የምናልፈው። የመጀመሪያው ወንድማችን ይሸለም የምትሉ አንድ ጊዜ ድምጻችሁን ትንሽ ወፈር አድርጉት እስቲ አንድ ጊዜ። እናመሰግናለን። በሴ ይህንን ውድድር ያሸንፍ የምትሉ አንድ ጊዜ እናመሰግናለን። እህታችን ስምረት ይህንን ውድድር እናመሰግናለን። ሚኪያስ ይህንን ውድድር ያሸንፍ የምትሉ እናመሰግናለን። 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 በሱ ፍቃድንና አማኑኤልን በክብር ሸኙልኝ ባካችሁን። ስምረትና ሚኪ ተቀራራቢ ድምፅ ስላመጡ የመለያ አንዳንድ ሙዚቃ አስደምጠውን ፍርዱን በጋራ የምንሰጥ ነው የሚሆነው። ስቅም ስነሳ ባዝን ብትካዜ አልረሳም አለኝ ያሳለፍነው ጊዜ ያወጋን ወግ ክፋት ደግነትሽን አንዳንድ ጊዜ ደግሞ ጨዋታና ሳቅሽ አልረሳም አለኝ ተታግሎ ካንጀቴ እንኳን አንቺ ቀርተሽ የፍቅር እመቤቴ አይ ከቆምንበት ቦታ ድቅን ይላል ፊቴ እንኳን ቁሜ ብቀበር እኔ ያላንቺ አልኖር። በዓልን ያለ ቤተሰብ ማክበር እንዴት ነው ድባቡ? ሞቅ ሞቅ እናድርገው ወይስ? ደረሰው አውደ ዓመቱ ደመቀ ምሽቱ በሉ ተደሰቱ ካደረገን ኗሪ አመት በዓል አክባሪ ይመስገን ፈጣሪ። ለአመት በዓል ጠላው እንዴት ነው ለአመት በዓል ለአመት በዓል ጠጁስ እንዴት ነው ለአመት በዓል ለአመት በዓል ካፌው እንዴት ነው ለአመት በዓል ለአመት በዓል ዶርሙስ እንዴት ነው ለአመት በዓል ለአመት በዓል ሁላችን ደስ ብሎናል እንደምቀናል አዲስ አዲሱን ለብሰናል። ለአመት በዓል ጠጁስ እንዴት ነው ለአመት በዓል ለአመት በዓል ቡናው እንዴት ነው ለአመት በዓል ለአመት በዓል ሁሉም እንዳቅሙን አሟልቷል ደምቀናል አዲስ አዲሱን ለብሰናል። መልካም በዓል። እናመሰግናለን። እናመሰግናለን። ስሰማ ሚኪ ራሱ ለስምረት ጭኋል። ስለዚህ አንደኛ ከኢኮኖሚክስ ዲፓርትመንት ነው የመጣችው ሴት እህቶችን እናበረታታና ለዛሬው ስምረትን እንሸልማታለን። የሚቀጥለው ፕሮግራም ላይ ደግሞ ሚኪን እንደምንሸልመው እርግጠኞች ነን። የዚህ ውድድር አሸናፊና ተሸላሚ ስምረት ከኢኮኖሚክስ ዲፓርትመንት ሆናለች። በድጋሚ እንኳን ደስ ያላችሁ።
ዝግጅቱ እንዲህ እንዳማረበት እስከዚህ ሰዓት ደርሷል። ከዚህ በመቀጠል አንድ ሰው ወደ መድረክ ጋብዛለሁ። የባህል ማዕከሉ የጀርባ አጥንት ነው ይላሉ ዳይሬክተሩ ረዳት ፕሮፌሰር ተስፋዬ እሸቱ። ተማሪ ናፖሊዮን በክብር ወደ መድረክ ሸኙልን። ናፖሊዮን የዩኒቨርሲቲው ባህል ማዕከል የጀርባ አጥንት በመሆን ብዙ ስራዎችን በማሳካት ላበረከትከው እጅግ ከፍ ያለ አስተዋጽኦ በዘኩራ ሚዲያና ፕሮሞሽን ስም የአንድ ሙክት ቤክ ተሸላሚ ይሆናል። እንኳን ደስ ያለ፣ እንኳን ደስ ያለ። የተወደዳችሁና የተከበራችሁ እንግዶቻችን የአዲስ አበባ ዩኒቨርሲቲ ባህል ማዕከል ከዘኩራ ሚዲያና ፕሮሞሽን ጋር በመተባበር ያዘጋጀው ልዩ የትንሣኤ በዓል የዘመን ጨዋታ ድንቅ ፕሮግራም ይህንን ይመስል ነበረ። ፕሮግራሙን በመከታተል አብራችሁን ስለቆያችሁ ደስ ብሎናል። መልካም የትንሣኤ በዓል ይሆንላችሁ። ሰላም ቆዩን። መልካም ጊዜ። ዩኒቨርሲቲ 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 ዩኒቨርሲቲ